ሄሎ ገልተምስ ትራቭል ኤንድ አድቬንቸር ቤተሰቦች እንዴት አላችሁ? እንዴት ቆያችሁ? በዛሬው ቪዲዮአችን ላይ ሐመሮች ኢትዮጵያ ውስጥ በየትኛው አካባቢ እንደሚገኙ በፖፑሌሽን ወይም በህዝብ ቁጥር ብዛትስ ምን ያህል እንደሆኑ እንዲሁም ከቡል ጃምፒንግ፣ ከኤቫንጋዴ፣ ከቡሪቡኖ እንዲሁም ከወጠሌ ባህል በተለየ ሌላ ለቱሪስት መስህብነት የሚሆን አካባቢስ ሐመር ውስጥ አለ ወይ? ወይም ፋይናል ቱሪስት ዴስቲኔሽን አለ ወይ? እነዚህን ጥቂት ነገሮችን አንስተን ዛሬ እንወያያለን። ውድ ቤተሰቦቼ ለዚህ ቻናል አዲስ የሆናችሁ ካላችሁ ይህንን ቻናል ላይክ፣ ሰብስክራይብ እንደውም ሼር በማድረግ የበለጠ ቤተሰቡ ነው። ኦኬ ናው ሐመሮች ኢትዮጵያ ውስጥ በየትኛው አካባቢ ነው የሚኖሩት? ኦኬ ይህ ምናልባት ኢትዮጵያ ውስጥ ላለ አንድ ጎብኚ ወይም ቱሪስት ቀላል ሊመስል ይችላል። ነገር ግን ሐመርን ለመጎብኘት ለሚፈልጉ ከኢትዮጵያ ውጭ ላሉ የውጭ ዜጎች ትክክለኛው የሐመር ሎኬሽን በግልጽ መገለጽ ስላለበት ነው ከዚህኛው የመጀመሪያው ጥያቄ የጀመርኩት። ሐመሮች በኢትዮጵያ ውስጥ ሳውዝ ዌስት ወይም እኛ በተለምዶ ኦሞ ቫሊ አካባቢ ነው የሚኖሩት። ኦኬ ምናልባት በፖፑሌሽን ደረጃ አንዳንድ መረጃዎች የሚያሳዩት ከ50 እስከ 60 ሺህ፣ አንዳንድ መረጃዎች ደግሞ የሚያሳዩት ከ60 እስከ 80 ሺህ የህዝብ ቁጥር አላቸው ብለው ነው የሚያምኑት። እኔ በግሌ ምናልባት ከ60 ሺህ እና እስከ 80 ሺህ በሚሉት እስማማለሁ። ምክንያቱም ብዙን ጊዜ ይሄ የህዝብና ቆጠራ አብዛኛውን ጊዜ ወደ ገጠር ስፔሻሊ ሐመርን ጨምሮ በእያንዳንዱ ገጠር ውስጥ ዲፕ ተገብቶ ስለማይቆጠር እንደ የሆነ ኤስቲሜሽን ብቻ ነው የምንነገረው። አይ አግሪ ዊዝ ዳት። ነገር ግን ኢቨን እንኳን እኔ ከኛ ቤት ጀምሮ ልጆችን አሁን መቁጠር ሲምፕል ቢጀምር አንድ አባወራ 3-4 ልጆች ካሉት ሐመር እንደ በትንሹ ላይክ ከአባወራ ጀምሮ በያንግ ኤጅ በ30 በ40 አካባቢ ያሉት ራሱ ቶታል ብታረጋቸው እርግጠኛ ነኝ ከ40 ከ50 ሺህ 60 ሺህ ድረስ ይሆናል። እንደውም ከዛ በላይ ነው የሚሆነው። ምክንያቱም ሲምፕሊ አንድ አባወራ 4-5 ልጆች ነው ያሉት በአሁኑ ሰዓት። ሶ በዛ ሀሳብ ነው እርግጠኛ አይደለሁም። በዛ ሀሳብ ግን የሐመር ፖፑሌሽን ከ60 እስከ 85 ሺህ በሚሉት እኔ ልስማማ እችላለሁ። ቀጥሎ ውድ ቤተሰቦቼ እንግዲህ ሐመር በብዛት የሚታወቀው ያው በከብት አርብነት ነው። ያው በአካባቢ ላይ ያው ከብት የሚያረቡ ፓስቶራሊስት ተብሎ ነው የሚጠሩት። ኦኬ ሶ ሐመር አብዛኛው ጊዜ የሚታወቀው በከብት አርብነት እንደውም ሰማይ ወይም በክፍል እርሻ ያርሳል። እንዲሁም አብዛኛውን ጊዜ አሁን ላይ ያለውን ሁኔታ አላውቅም። ድሮ ግን አብዛኛውን ጊዜ ሐመሮች ከፍቶችን በመጠበቅ ሳይድ ቱ ሳይድ አደን በመውጣት አውሬዎችን በማደን ነው የሚታወቁት። አሁን ላይ ግን ያ በመንግስት ደረጃም የፓርኮቹ ሪዘርቭድ ተደርገው ሪስትሪክትድ አንዳንድ ነገሮች ስለሆኑ አብዛኛውን ጊዜ ፎከስ የሚያደርጉት አሁን ከፍቶችን በማርባትና እርሻ በማረስ እንዲሁም አልፎ አልፎ ቀፎ በመስቀል ይታወቃሉ። ይሄ ኢንታየር ሐመር ላንድ ውስጥ ወይም የሐመር ፖፑሌሽን የመጀመሪያ ስራቸው ከፍት ማርባት፣ ሰማይ እርሻ ወይም ሰማይ ፋርመር እርሻ ማድረግ፣ ከዛ በኋላ ደግሞ ቀፎ መስቀል። እነዚህ አብዛኛውን ጊዜ አሁን ባለው ሐመር ላይ የሚዘወተሩ ነገሮች ናቸው። በትምህርት በስልጣኔ በመለወጥ ደረጃ ላይ ኦፍኮርስ አሁኑ ጀኔሬሽን ልክ እንደ ድሮ ጀኔሬሽን አይደለም። በተለይ አሁን በእኔና ከእኔ በታች ያሉ ጀኔሬሽን በጣም አክቲቭሊ ለመለወጥ የሚፈልግ በጣም ካለው ቴክኖሎጂ ከጊዜው ጋር በጣም የሚሄድ በጣም አክቲቭ የሆነ ስልጡን ጀኔሬሽን ነው አሁን ላይ ያለው። ነገር ግን ያ ጀኔሬሽን አትሊስት ትክክለኛ ዳይሬክሽን የሚጠቁመው ትክክለኛ ለውጥ አቅጣጫን የሚያሳየው እንደው ምናልባት መለወጥ ማለት ዝም ብሎ ከከተማ መጥቶ ልብስ መልበስ ነው፣ የተለየ አማርኛ ማውራት ነው እንዳይሆንባቸው በጣም ጋይድ ወይም የሆነ የተሻለ አቅጣጫ የወደፊትን ህይወት ደስቲን እንዲያደርጉ
የሚያደርግ ሲስተም ካልተዘረጋ ያው ዞሮ ዞሮ አጥፊ ነው የሚሆነው። ምክንያቱም ለለውጥ ብለው ከተማ ይመጣሉ። ከተማ ላይ ደግሞ የተሻለ ህይወት ማይኖሩ ከሆነ የተሻለ የትምህርት አክሰስ ማያገኙ ከሆነ እንዲሁ አልባሌ ቦታ ነው በሱስ ላይ ነው የሚያልፈው ጊዜያቸው ማለት ነው። ሶ ኢትስ ቤተር ቱ ስቴይ እዛ ገጠር ውስጥ ወይም ቪሌጅ ውስጥ ፍየል መጠበቁ ከብት መጠበቁ አንዳንዴ ይሻላል። ምክንያቱም ሮንግ የሆነ ጋይድ ከተማ ውስጥ ከመደረግ ማለት ነው። ሶ በተማረ አንጻር በጣም በጣም ለውጥ አለ። አብዛኛውን በተለይ የያንግ ጀነሬሽኑ ትምህርት ላይ ነው ማለት ይቻላል። ይሄ በዚህ በኩል በጣም የሚደገፍ በጣም የሚበረታታ ነገር አለ። ውድ ቤተሰቦቼ ምናልባት ከውጭ ሀገር ሄዳችሁ ሀመርን ለመጎብኘት የምትፈልጉ ኦፍኮርስ ያንን ለውጥ እንደምትደግፉ ተስፋ አደርጋለሁ። ነገር ግን በሄዳችሁ ባጋጠማችሁ ሁኔታ ላይ ማንኛውንም ይሄ በተለይ ይሄ ኒው ጀነሬሽኑን በተለይ አፕሪሺየት ቢታረጉ እንድትመክሩ ከልብ ላሳስባችሁ ወዳለሁ። ሌላው ሀመሮች በፖፑሌሽን ደረጃ ካየን ከመለወጥ ከስልጣኔ አንጻር እንዲህ ካየን ሀመሮች በጣም በጣም አክቲቭሊ በተለይ ይሄ በትራዲሽናል ከስተም የራሳቸውን ባህል ከመጠበቅ በጣም አክቲቭሊ በጣም ፓርቲሲፔት ያደርጋሉ። እንደውም አብዛኛው እኔ እዚህ በውጭ ዓለም ላይ ስኖር የሚገጥሙኝ አንዳንድ የውጭ ሀገር ዜጎች ስለዛ ካልቸር ስናገር እንደውም በራሳቸው ያንን የሀመርን ካልቸር ፋይንድ አውት አድርገው ለእኔ መረጃ ምናምን ሲነግሩኝ በጣም ይገርማሉ። ዲስ ኢዝ ጀስት ዘ ላንድ ኦፍ ኤንሽንት ትራዲሽንስ። በቃ አይናው ብዙ ሪሰርቾችን አድርጌያለሁ። ነገር ግን የራሳቸውን ከስተም የራሳቸውን ትራዲሽናል ዌይ ላይፍ ኦፍ እነዚህን ነገሮች መተው የማይፈልጉ ነገር ግን በጣም ጥሩ ዲግኒቲ በጣም ጥሩ የሶሻል ኮኔክሽን ከተፈጥሮ ጋር ያላቸው ህዝቦች ናቸው ብለው ብዙውን ጊዜ አስተያየት ምናምን ይሰጡኛል። which I like, I agree ከነሱ ጋር። ምክንያቱም ሀመር ለዘመናት ስልጣኔ ጠፍቶ አይደለም። ምክንያቱም ለዘመናት ስልጣኔ ነበረ፣ ትምህርት ቤቶች ነበሩ። ግን የራሳቸውን ባህል ወይም ከስተም ለዘመናት ኪፕ አድርገዋል። የፈለገ እዚህ ጋር ስልጣኔ ቢኖርም ጎን ለጎን የራሳቸውን ምክንያቱም ያ የነሱ ስልጣኔ ነው፣ ያ የነሱ ፈጠራ ነው። ሰው ያንን በጣም ኪፕ አድርገዋል። በዚህ ሁኔታ አንዳንድ ከኔ ጋር አርጊው የሚያደርጉ እዚህ በውጭም አገር ቤትም እያሉ አንዳንድ ግለሰቦች ሰዎች ነበሩ። ለምንድን ነው ይህ ህዝብ የማይለወጠው? ለምንድን ነው እናንተ የተማራችሁት እንደገና ከተማራችሁ ፊደል ከቆጠራችሁ በኋላ ተመልሳችሁ ያንን ካልቸር ፕራክቲስ የምታደርጉት? ስፔሻሊ እነሱ የሚያስቡት ላይክ አንድ የተማረ ሀመር ተመልሶ ሄዶ ቡል ጃምፒንግ ማድረግ የለበትም ወይም ሚንጊ ፕራክቲስ መደገፍ የለበትም። እንደዚህ በጣም ክሪቲሳይዝ ያደርጋሉ ከተማ ላይ ያሉ ሰዎች which is their right። በነሱ ግምት ትክክል ናቸው። በእኔ አረዳድ ግን እኔ ወይም አንድ ሰው ለመለወጥ የግድ ባህሉን መተው የለበትም ብዬ ማምን ሰው ነኝ። ምክንያቱም አሁን ባለኝ እውቀት ወይም ግንዛቤ ሳስበው ይሄ ሁሉ የምንኖርበት ዓለም የተለወጠው የራሱን ባህል የራሱን ከስተም የራሱን ማንነት ጠብቆ ነው የተለወጠው። እኔ በሰለጠነ አካባቢ ነው ያለሁት። ይህ የሰለጠነው አካባቢ ያለውበት ትላንትና እንደዚህ አይነት ዛሬ ላይ እንደ ባክዋርድ የሚታሰቡ ትላንት ላይ እንደ ባክዋርድ የሚታሰቡ ነገር ግን ዛሬ ላይ ደግሞ እንደ ስልጣኔ መነሻ የሆኑ ትንንሽ ነገሮች አፕሪሺየት ተደርገው ነው እዚህ የደረሱት። ኦኬ ሶ የሰለጠነውም ዓለም ቢሆን የራሱን ማንነት የራሱን ባህል ይዞ ነው የሰለጠነው። ሶ why wouldn't us like እኛስ ባህላችንን ይዘን ማንነታችንን ይዘን መሰልጠን እንችላለን። በዚህ ማምን ስለሆንኩ ምናልባት እንደዚህ አይነት ሀሳብ ያላችሁ ውድ ቤተሰቦቼ በዛ ለኮሚኒቲው ቅርብ የሆናችሁም ካላችሁ የሀመር ካልቸር ኦፊሻሊ መጠበቅ አለበት፣ መከበር አለበት። ኦኬ ነገር ግን ስጠበቅ ሲከበር እንዲሁ ማንነት ይሄ ባህል ቢቀርብህ ይሄ ቢጨምርልህ ተብሎ ሳይሆን we have to respect ካልቸሩን ሪስፔክት እናደርግ ለኮሚኒቲው ሪስፔክት ይኖረናል ማለት ነው። ኦኬ ሶ ሀመሮች የራሳቸውን ማንነት ይዘው የራሳቸውን ዲግኒቲ ይዘው የራሳቸውን ባህልና ከስተማቸውን ይዘው ወደ ለውጥ እንዲመጡ ማድረግ ይቻላል። ምክንያቱም የዚህ ሁሉ ዓለም ስልጣኔ ሁሉም ማንነቱን ይዞ ነው። የትም ብትሄዱ
በዓለም ዙሪያ የሰልጠው ዛሬ ሰልጥነው ዓለምን በኢኮኖሚ በፋይናንሻል በካልቸራል ሄሪቴጅ ወይም በፈለጋችሁት አስፔክት አስቡት። ዛሬ ዓለም ላይ ቶፕ የሆኑ ሀገሮች ትናንትና ባህላቸውን ንቀው ጥለው ምናምን አይደለም ይዘው ነው። ሰው ሀመሮችም ማንኛውም ኢትዮጵያ ውስጥ ያለ ብሔር ከትንሽ እስከ ትልቅ የራሱን ከስተም የራሱን ባህል ይዞ ማደግ መለወጥ ይችላል። ሰው ከዚህ አንግል ምናልባት ከገጠር ከሀመር ቪሌጆች አካባቢ ከተማ ሮጠው ለውጥ ፍለጋ መጥተው በአንዳንድ አላስፈላጊ ሱስ የሚወድቁ ዝም ብለው ዲስሪስፔክት የሚደረጉ ተመልሳችሁ እና አንተ ተምረ ተለውጠ ለምንድነው እንደገና ለዝላይ የምትሄደው የምትባሉ ካላችሁ ጀስት ፕራውድ ኦፍ ዩ የሆነ ነገር አለ ማለት ነው። ሰዎች ትችት ሳበዙባችሁ ሰዎች የሆነ ንቀት መንፈስ ወይም እይታ በእናንተ ላይ ካደረ you have something እነሱን ተች የምታደርግበት የሆነ ነገር አለ ማለት ነው። so proud of that ያ ማለት ግን የሁሉም ነቀፌታ የሆነ መጥፎ ነው ማለት አይደለም። አንዳንድ ነቀፌታዎች ራሳችንን እንድንጠይቅ ያደርጋሉ። ለምሳሌ ሁሉም ባህል ፐርፌክት ነው ማለት አይደለም። አስተካክሉ የተባለውን ነገር ተነጋግሮ በማስተካከል መለወጥ ያለበት ማደግ ያለበት መለወጥ ማደግ ያለበት ግን እኛ ግራውንዱ ላይ ቆመን ነው ያንን ካልቸሩን ፕራክቲስ ማድረግ ያለብን ወይም መለወጥም ካለብን ምንለወጠው ግራውንድ ያስፈልጋል። እንደው ከላይ ተንሳፈን የሰለጠን መስለን በጣም የተሻሻልን መስለን የተለየ አለባበስ ስለለበስ ነው we have to get down ከሩቱ ከግራውንዱ ጋር ተያይዘን and then የቱ ይጠቅማል የቱ አይጠቅምም ብለን ለመወሰን መጀመሪያ ግራውንድ መሆን ያስፈልጋል ማለት ነው። ሰው ውድ ቤተሰቦቼ በዚህ አጋጣሚ ሀመሮች በጣም ዩኒክ የሆነ ካልቸር አላቸው። አብዛኛው ሰው ያውቃል። ያው ጅቦል ጃምፒንግ፣ ኤቫንጋዲ፣ አልፎ አልፎ የቡሪ ቡኖ ጠዋት ላይ ቡና አጠጣጥ፣ ሀመር ላይ ጸሎት፣ ምርቃት ሁሉ ነገር የሚደረግበት። አራተኛው የባህል አርገን ያሰብኩት ደግሞ የስጋ አጠባበስ ወጠል እኛ በሀመርኛ ዋኮቃ ነው የምንለው፣ ግን በሎካል አካባቢ የሚጠራው ወጠሌ ተብሎ ነው። በስት የሆነ ካልቸር እነዚህ በጣም በስት የሆኑ ካልቸሮች አሉ ሀመር ውስጥ። ይሄ ብቻ አይደለም። ነገር ግን ሀመር በዚህ ብቻ አይደለም። ሀመር የራሱ የሆነ ውበት ለምሳሌ በተፈጥሮ ውበት በተጨማሪ ሰውነታቸውን የሚያስቡበት እነዚህ ማቴሪያሎች ከስተሞች ከድሬሲንግ ስታይል ጀምሮ በጆሯቸው በእጃቸው ላይ በእግራቸው ላይ የሚያደርጉት እያንዳንዱ ከስተም በራሱ ውበት ነው። በራሱ ውበት ነው። እነዚህ ራሳቸው ልክ እንደ ባህል በጣም እሴቶች የአንድ ጎሳ ወይም ብሔር ወይም የህዝብ የራሱ የሆነ እሴት አለው ከተባሉ እነዚህ ጥቃቅን ነገሮች የራሳቸው የሆነ ቫሉ አድ ያደርጋሉ ማለት ነው በአንድ ብሔር ወይም ህዝብ ማንነት ላይ። እነዚህ ነገሮች ከሀመር ጋር ኮኔክትድ ሆነው ለዘላለም የኖሩት ያለ ምንም ሪዝን ስላልሆነ ምናልባት ዝም ብለህ ይሄንን ከስተሜን ወይም ጸጉሬን ተላይተህ ሱፍ ላልብስ ብትለው ሊለብስ ይችላል፣ ግን አያምርበትም። አንድ ሰው ደግሞ በህይወቱ ሙሉ ሆኖ ለመኖር ራሱ ፈቅዶ ራሱ ያማረበትን ነገር ቢያደርግ ነው። ግን ራሱ ፈቅዶ ራሱ ያማረበትን የሚያደርግ ነገር ሁሉም ምናልባት ለሱ ትክክል ነው፣ ለሌላው ዓለም ትክክል ላይሆን ስለሚችል ነገሮችን ባላንስ ማድረግ አለብን። ስለዚህ በዚህ የሀመር ተወላጆች ሆኖም ራሱ በጣም የኋላ ቀር አስተሳሰብ ያላቸውም ከዛ አስተሳሰብ ወጥተን መለወጥ አለብን። ከለውጥ ዓለም የሚመጡትንም ደግሞ እነዚህ አስተያየቶችን ክሪቲሳይዝ የሚያደርጉትንም ነገሮችንም ባላንስ አድርገን ወደ ይህንን የሀመርን ፖፑሌሽን ለዓለም በደንብ ማንነቱን ማስተዋወቅ አለብን ብዬ አስባለሁ። ውድ ቤተሰቦቼ ከነዚህ ከአራቱ በተለየ ስለ ካልቸር፣ ስለ ኤቫንጋዲ፣ ስለ ቡል ጃምፒንግ፣ ስለ ቡሪ ቡኖ እና ስለ ወጠሌ ይህንን ብቻ አይደለም ቱሪስቶች ወይም ሀመርን ለመጎብኘት የሚመጡ አካላት እነዚህን ነገሮች ብቻ ታሳቢ አድርገው መምጣት ያለባቸውም። ሀመር ላይ ፕሌንቲ በጣም ብዙ ለቱሪስት መሲብ የሆኑ ነገሮች አሉ በደንብ ያልታዩ። እንደውም ርዕሱን በደንብ ካስታውሳችሁ ከሆነ አንሲን ሀመር ነው የምለው። በሀመር ውስጥ በደንብ ገና ያልታዩ በደንብ ያልተመረመሩ ሪሰርች ያልተደረጉ ኢቨን ከናቹራል ሪሶርስ ጀምሮ ነው የምነግራችሁ
በጣም በጣም ብዙ ሪሶርሶች ሀመር ውስጥ አለ። ኦኬ እንደው ዝም ብለን ከላንድስኬፑ ጀምረን እንኳን ዝም ብለን ብናይ ሉክ ቱርሜ አካባቢ ላይ ከቱርሜ በታች በኩል እስከ አስሌ ተራራ ድረስ ማዶ ያለው ላንድስኬፒንግ ምን ይመስላል? በዛ በለፍት በአርቦር ህዝብ አካባቢ ያለውን ላንድስኬፒንግ ተመልከቱ። ኦኬ እስከ ፈጀጅ ድረስ ወይም እኛ በዛ በአርቦር ሎካል ህዝብ የሚጠራው ጨው ባህር አካባቢ ማለት ነው። እስከ ጨው ባህር ያለውን ዴስቲኔሽን ተመልከቱት። ወንዞችን ተመልከቱ። ሀመር ውስጥ ያለው መጎብኘት ያለባቸው ለምሳሌ አሁን ከስኬ ኦኬ ከስኬ አሸዋው ላይ እኮ በጣም እንዴ ሰው እኮ የአሸዋውን ውሃ which is በጣም ብዙ ንጥረ ነገር ያለበት ቆሸሸም አልቆሸሸም ብጠጣው ሆዴን የማይቆርጥ ኦኬ እጅስ በጣም የሚገርም ተፈጥሮ ንጹህ ውሃ ኢቨን ያንን እንኳን ለቱሪስቶች በጣም በተሻለና በዘመናዊ መንገድ አድቨርታይዝ አድርገን ከስኬን እንዳዩ ወደ ካሮ መስመር እንውሰራቸው። አሁን ካራ አካባቢ ላይ የኪዞ ወንዝ ከካራ በታች ደግሞ እስከ ታች ዳሽነት ድረስ ያለው የኦሞ ወንዝ ሀመር ውስጥ በጣም መታየት አለበት፣ አድቨርታይዝ መደረግ አለበት። ኦኬ ሶ አሁን ካልቸር ዝም ብሎ ኤቫንጋሪ ምናምን ይሄ ቡልጅምፐን አይቶ ፎቶ ነው ናቹራል የሆነው ሪሶርስ በራሱ ኦኬ እዚህ እኮ እኔ አሁን በሰለጠነበት ሀገር ላይ ስኖር እዚህ ተራራው ላይ እኮ ሰው ቀን በቀን ተራራ እየወጣ ነው የሚውለው። ለዛውም እኮ ተራራው ታጥሮ ቲኬት ገንዘብ እየከፈለ ባዶ ተራራ ወጥቶ ከላይ ወታች ቶፖግራፉና ያል ፎቶ ይነሳል። ስንት ተራራ ሀመራ ለምታይ ከላይ በኩል በኤሪያ ላይ እስከ አልዱባ ያለውን ጽዮ እስከ ታች ማጎ ብሔራዊ ፓርክ ባይ ዘ ዌይ ማጎ ብሔራዊ ፓርክ ኦኬ እሱ ራሱ የቱሪስት መስህብ ነው። ኦኬ ላይ ላላን አልፈ በሻንቆ በኩል ቡስካ ተራራ ታሪካዊ የቡስካ ተራራ መጎብኘት ያለበት ደኑ እሱ ብቻ አይደለም። ቡስካ ተራራ ላይ ያለው ገዳም ስሙን ውድ ቤተሰቦቼ ስሙን ባገኝ በጣም ደስ ይለኛል። የስ ለምሳሌ ከቡስካ ተራራ ላይ ያለው ገዳም የተገነባው የደብረ ጽዮን ቅድስት ማርያም ወበነ ሙሴ ጽልም እንደዚህ አይነት ብዙም ስሞቹ ትንሽ ስለሚከብዱኝ ነው ውድ ቤተሰቦቼ። ይሄ በጣም ታሪካዊ የሆነ ገዳም you cannot believe this እውነት ከተፈጥሮ ከዛ ከቡስካ ጫካ ደን ቅዝቃዜ ከዛ ጋር ተያይዞ ያ ገዳም ያለውን ውበት ያለውን የሚፈጥረውን መረጋጋት መንፈስ I was there ከአንድ ዓመት በፊት ያንን ገዳም ገብቼ አይቻለሁ፣ ጎብኝቻለሁ። you cannot believe በቃ እንዴት አይነት ሀመር ውስጥ እንደዚህ አይነት ተፈጥሮ እንዳለ እነዚህ ነገሮች መውጣት አለባቸው። ያልታዩ ሀመር ውስጥ በጣም ብዙ ቅድም እንደነገርኳችሁ ይሄ ከተፈጥሮ ከናቹራል ሪሶርስ ጋር መቼ ምን ጥናት ተደረገ? ስለዚህ ሀመር እነዚህን ሁሉ ነገሮች በውስጡ ይዞ ግን እንደው ዝም ብሎ በስም ብቻ የገነነ ገብተዋል። ህዝቡ በደንብ ስር ያለው ወይም ግራውንድድ ያለው ለውጥ ያላገኘ እስካሁን ድረስ ማለት ነው። which is culturally በጣም ሀብታም ናቸው። I like the way how we keep ያንን ባህላችንን እንዴት እንደጠበቅን በጣም I appreciate that። ግን ከዛ በዘለለ ያው ህዝቡ ባለው ናቹራል ሪሶርስ መጠቀም አለበት። በካልቸሩ መውጣት አለበት። ካልቸሩ ፕሮሞት ተደርጎ አትሊስት ለህዝቡ ለኑሮ ቫሊዩ አድ ማድረግ አለበት። ሰው ውድ ቤተሰቦቼ እናንተ እዛው ኢቨን ኮሚኒቲ አካባቢ ያላችሁ የሀመር ወዳጆች ከመሀል አካባቢ የምትሄዱ ኢቨን ከውጭ ሀመርን የማግኘት እድሉ ያላችሁ ውድ ቤተሰቦቼ ያንን ህዝብ በጣም አፕሪሺየት አድርጎ ያንን ካልቸር ያንን የመሰለ እናንተ እንዲታዩ ሪዘርቭ ለእናንተ በማድረጋቸው ራሱ በጣም አፕሪሺዬሽን ያስፈልጋቸዋል። እርዷቸው። just which is really amazing እዛ ስትሄዱ ነው ትክክለኛውን ሰው ልጅ ከተፈጥሮ ጋር ኮኔክሽን ፈጥሮ እንዴት እንደምኖር እንዴት መንፈሱ ደስተኛ እንደሆነ። አሁን አንድና ሀመር እዛ ብትሄደው መኪና ገዝተህ ከምትሰጠው አንድ ፍየል ገዝተህ አንድ ፍየል ምክንያቱም which is የመኪና ቫሉ በጣም ትንሽ ነው ብሎ አይደለም። ነገር ግን ከመኪናው ወይም ከሰው ሰራሽ አንድ ሀብት ይልቅ ትላንትና በርጆ ማለት ኢን ሀመር ፈጣሪ ማለት ነው
ሰው ትላንትና ፈጣሪ የሰጠው ነገር ነፍስ አለው፣ ህይወት አለው፣ ይዋለዳል፣ ይራባል፣ ከልጅ ወደ ልጅ ይተላለፋል። ኦኬ አንድ ፎቅ ከተማ ውስጥ ሰርተ እዛ ብሰጠው አንድ ቀን ላያድርልህ ይችላል። ምክንያቱም ከተፈጥሮ ጋር ያገናኙት ከብቶቹ፣ ፍየሎቹ እዛ በረት ውስጥ ያስጨንቁታል። መሄድ ይፈልጋል፣ ማየት ይፈልጋል። ይህን ከናቹራል ጋር ኮኔክትድ የሆነን ህዝብ ባህሉን እንዲጠብቅ ማድረግ፣ ማንነቱን እንዲጠብቅ ማድረግ የዚህ የሁላችንም ኃላፊነት ሊሰማን ይገባል ብዬ አስባለሁ። በተለይ ደግሞ እኛው የዛ የብሔሩ ተወላጆች በራሳችን ላይ መስራት አለብን። አንዳንድ ከሌላ ቦታ መጥተው ባህሉን ለመጎብኘት ለባህሉ ያላቸውን ግንዛቤ ከፍ ማድረግ አለብን። አሁን ቡል ጃምፒንግን እንደ ሞኝ ስራ በኤቫንጋርድ ላይ ጾታዊ ግንኙነት ርካሽ የሆነ ስራዎች እንደሚሰሩ የሚያስቡ ብዙ ሰዎች አሉ። ልናነቃቸው፣ እውነቱን ልነግራቸው ይገባል። ከዚህ የሄደ ማንኛውም ሰው ያንን ባህል ማክበር አለበት። ባህሉ ስርዓት ካለው ስርዓቱን ተከትሎ ማድረግ አለበት። ውድ ቤተሰቦቼ በተለይ ውጪ ካላችሁ ወደ ሀመር ለመጎብኘት እድሉ አግኝታችሁ የምትሄዱ ካላችሁ ምናልባት የትራንስፖርቴሽን የአኮሞዴሽን እንዲሁም እስከ ካልቸሩ ድረስ እስከ መሀል ቪሌጆች ድረስ እናንተን ወስደው በየሰፈሩ ሊያስጎበኛችሁ የሚችሉ እነዚህ ሎካል ጋይዶችን ማግኘት ከፈለጋችሁ አይ ካን ኮንታክት እዛ ኮንታክቶችን ፈጥሬ እናንተ በኮመንት ማድረግ የምትፈልጉትን ወይም ማየት የምትፈልጉትን ባህሎች ወይም አካባቢዎች፣ ምክንያቱም እዛ ሀመር ብቻ አይደለም ያለው በጣም የሚያምሩ የሆነ ቪዲዮ ላይም ሰርቻለሁ። በጣም የሚያምሩ አሁንም ስማቸውን ሁሌ ቢደግም ደስ ይለኛል። ነካራ፣ ዳሰነች፣ ኛንጋቶም፣ ሙርሲ፣ አርቦር፣ በና ጸማይ፣ ማሌ፣ ጂንካ አሪያ አካባቢ በቃ አይ ካንት እነዚህ በጣም በስትሊ መታየት ያለባቸው መከበር ያለባቸው ህዝቦች ናቸውና ፕሊዝ ምናልባት ትራንስፖርቴሽን ቀጥታ ከአዲስ አበባ ጂንካ ድረስ የአውሮፕላን ሰርቪስ አለ። ከኤርፕሌን ሰርቪስ ከጂንካ ደግሞ ቀጥታ ወደ ሀመር ወይም ወደ ዳስነጅ፣ ወደ ካራ፣ ወደ አርቦሬ አካባቢ መሄድ ፍላጎት ያላችሁ ደግሞ ከዛው ከጂንካ ወደዛ አካባቢ የሚወስዱ ጥቂት የቱሪስት መኪናዎች ለኮንትራት የሚሆኑ ይኖራሉ ብዬ ተስፋ አደርጋለሁ። ካልሆነም የፓብሊክ ሰርቪስ መኪናዎችን ወስዳችሁ እስከ ሀመር ድረስ ገብታችሁ መጎብኘት ትችላሉ። ይህን ያልኩበት ምክንያት ሀመር ድረስ የሚወስዳችሁ ምንም አይነት የትራንስፖርቴሽን እጥረት የላችሁ ማለት ነው። አይ ካን ቴል ዩ ዘ ትሩዝ ኤቭሪቲንግ አሁን ላይ በጣም ስሙዝ ነው። እናንተ ሀመርን በ2 እና በ3 ቀን ገብታችሁ በደንብ አይታችሁ ኢንጆይ አድርጋችሁ ተመልሳችሁ ሴፍ ለምትመለሱበት አካባቢ ነው ያ በአጠቃላይ። ስለዚህ ይሄንን ኮንታክት እንዲፈጥርላችሁ ከፈለጋችሁ በውስጥ ኮመንት ፍላጎታችሁን ወይም ጥያቄዎችን ጠይቁኝ፣ መልስ ይዤ እመጣለሁ። ውድ ቤተሰቦቼ ይህን እንደዚህ ካልኩኝ ምናልባት ምክንያቱም እዛ ስትሄዱ ፎርሹር ሀመርን ብቻ አይደለም የሚታዩት። ምክንያቱም ሀመርን አልፋችሁ ለሀመር ቅርብ የሆነ ጎረቤቶችን በዚህ በሌፍት ሳይድ አርቦሬ ስትሬት ከሄዳችሁ ደግሞ ካራና ዳሰነች አሉ። ምናልባት ከዛ ከመግባታችሁ በፊት የምታገኙት ጸማይ እና ከጸማይ ቀጥሎ የምታገኙት ምናልባት በኔ፣ ከበኔ ቀጥሎ ነው ሀመርን የምታገኙት። ስለዚህ በዋናነት ሀመር 2 ትላልቅ ከተሞች አሏት። የሀመር ዋና ከተማ አሁን ላይ ድመካ የምትባል ከተማ ናት። ድመካን ስታስታውሱ ያ ከተማ የሀመር ዋና ከተማ እንደሆነና ቀጥሎ ደግሞ ከድመካ ቀጥሎ ቱርሚ የምትባል በጣም የምታምር በጣም የሰለጠነች እንደውም ስለ ቱርሚ ታሪክ አፈ ታሪክ እንደሰማው ቱርሚ እንደውም ከአንዳንድ የኢትዮጵያ ከተሞች እኩል በጣም በጥንት ጊዜ እንደተቆረቆረችና ኢቭን
ማፕ ጎግል ላይ ኢቭን ራሱ ቱርሚ ኢትዮጵያ ውስጥ በደቡብ አካባቢ ላይ ቱርሚ ብቻ ጎልታ እንደምትታይ መረጃዎች ያሳያሉ። ዊች ኢዝ አሜዚንግ። ያ እንዴት እንደሆነ ራሱን ጥናት የሚፈልግ ነገር ቢሆንም ድማካና ቱርሚ የእናንተ ዴስቲኔሽናችሁ ይሁን። ድማካም ቱርምም በተለይ ደግሞ ቱርሚ ላይ በጣም ዘመናዊ ምግብ ቤቶች አሉ፣ ሎጆች አሉ። ያለ ምንም ስጋት ጭንቀት ተዝናንታችሁ ከሀመር ትወጣላችሁ የሚል ተስፋ አለኝ። ወደ ቤተሰቦቼ ሌሎች መረጃዎች ስላሉኝ ይህንን ቪዲዮ በዚህ ጨርሳለሁ። አሁንም በድጋሚ ለዚህ ቻናል አዲስ የሆናችሁ ካላችሁ ይህንን ቻናል ላይክ፣ ሰብስክራይብ እንደውም ሼር በማድረግ የበለጠ ቤተሰብ ሆኑ እላለሁ። we'll see you next video.